እኔ በህይወቴ እንደዚህ በፍቅር አብጃ አላውቅም። ኦፍ አንቺ እየሰማሁሽ እኮ ነው ሀንዬ። ለምን ፀጉሬ እንደዚህ እንዳስያዝኩት ታውቂያለሽ? ዳጊ እኮ እንደዚህ ስታዚጂ በጣም ታምራለሽ ስለሚለኝ ነው። እዚህ ሁሉ ነገርሽን የሚያደንቅልሽ ወንድ ደስ አይልም? ወይኔ ታድዬ ፀጉርሽን ደግሞ እንደዚህ ስታዚጂ እንዴት እንደምታምሪ። ሁሉ ነገሬን ስለምትወድልኝ በጣም አመሰግናለሁ። አይደል ሀንዬ ግን አልቸኮልሽም? ከተዋወቃችሁ 2 ወር እንኳን ሞልታችሁ። እኔ ዚዙ ብዙ ጊዜ ነግሬሻለሁ፣ ፍቅር ላይ ህግ ምናምን የሚባል ነገር አላውቅም። እኔ ግን ዓለም ላይ እንደሱ አይነት ሰው ብፈልግ ደግሜ ራሱ ማግኘት አይመስለኝም። ወይኔ መጣልኝ ዳጊ። ሀንዬ እኔ ቆንጆ ዚዙ የኔ ታዋቂ ዳጊ ማለት እሱ ነው። ሲያሳዝኑ በቃ መጣሁ። እሺ እችን የመሰለች ይዋልጅ ምን አለበት ባጎዳት። ሰምኛለሽ? የታወቀ ነገር ነው። ሰው ድሮም የጣሉበትን ሲያነሱበት አይሆን። እንዚዙ ሀናን አፍቅሬያታለሁ። ስለሷ የምታስቢላት ከሆነ ስላለፈው ነገር ምንም ባተነፍሽ ጥሩ ነው። ትኖር አይቆጨኝም ነበር። ጓደኛዬን ግን ለወሬ አሳልፌ አልሰጣትም። እሺ ቆንኳት ይደለ እንሂድ በቃ በሆነለት አንተመቱ በሆነለት አንቺ እኔ ግን እንደዚህ ሰርግ ደስ የሚል አይመስለኝም ነበር። ወይኔ እኔ በጣም ነው የጓጓሁት። እኔ የምልሽ ባልሽን ግን ፈትነሽ ታውቂያለሽ እንዴ? ማለትማ ያው ፈተና ነው አለ አይደል? እርግጠኛ ለመሆን አምኜው እኮ ነው እዚህ ደረሽ የደረስነው። ምን ሆነሽ ነው ሀና? ግድ የለሽም እመኚኝ። ደግሞ ሩቅ ቦታ እኮ አይደለም፣ እዚሁ ቁጭ ብለን ነው የምንፈትነው። ኧረ ሰርጋችን እንኳን ሳምንት ነው የቀረው። አንቺ ደግሞ የሰርጋቸው ቀን ላይ አይደለ እንዴ? ሌላውም ከመጀመሪያ ሚዜዎቻቸው ጋር በስመ አብ በይ ሀና። እንዴ አንቺ ብቻ እሱ ሲመጣ ስልክ ተደወለልኝ ብለሽ ትወጫለሽ። ያኔ እኔ የማደርገው ናቂ እመኚኝ። እኔ እኮ በእድሜም ቢሆን እበልጥሻለሁ። ግድ የለሽም፣ በእኔ ሀሳብ ተማመኝ። ፍቅሬንማ ለማንም አሳልፌ አልሰጥም። ሃይ እንዴት ናችሁ? ቴንክ ዩ። እሺ እና ሙሽርነት እንዴት ይዘዋል? አሪፍ ነው። አንቺ ስር ሚዜነት እንዴት ይዘሻል? ተያይዘነዋል። መጣሁ። እኔ የምልህ ያመጣላት አበባ እንዴት ነው ደስ የሚለው? ልክ ነሽ። ካንቺ ግን አይበልጥም። ምን ነው ዋሻው እንዴ? ቀድመሽ የጠነሰሽውን ነገር ሁሉ ሰምቻለሁ። አሁን ሂጂ ጥፊ። እኔ እኮ እንደዛ አስቤ አይደለም። ጥፊ እኮ ነው የምልሽ። ዳጊዬ እንኳንም ወደ ትዳር ሳንገባ አወቅናት። ከኔ ጋር የሚያኖርሽ ፍቅር ነው። ደግሞ በመጽሐፍ እንደተጻፈው ፍቅር፣ እምነት፣ ተስፋ አብሮ ይኖራሉ። ቤትን የሚሰራው እግዚአብሔር ነው። ለሌላ ጊዜሽ በመሃላችን ሰው አታስገቢ። ነይ ልቀፍሽ። ተገኘ ወዳ ኧረ ዚዙ ይሄ ነገር ግን የሚሆን አይመስለኝም። ቢቀርብን ይሻለናል። እኔ እኮ ለሱ ምንም ስሜት የለኝም ሀና። እሱ ግን የሚወደው ከኔ ይልቅ አንቺን ነው። እኔ እንደዚህ እየሆንኩለት ከኔ ይልቅ ግን አንቺን ነው የሚያስበልጠው። አያት ዛሬ አብረው ናቸው። ለማታውቃት ሴት ግን እንደዚህ መሆን ምን ይሉታል? ያት አታምርም? መልኳና ውስጧን ማናየው። ሌላ ጊዜ እኮ ስለማንገጣጠም ዛሬ ቢያንስ ድምጿን እሰማዋለሁ። እሺ ቆይ እሱ ግን በጣም የሚጠራ ሴት ምን አይነት ነው? ሀና በጣም ነው የምትወደው። በእጅ ያዙት ነገር እንዳይሆንብህ። ወይኔ መጡ። ዚዙ በእናትሽ ተይ፣ የባሰ ነገር እንዳትበላሽ። ችግር የለውም ለኔ ተይ። ዚዙ አንቺ ዚዙ አይ አንቺ ዳግም የሚባለው ጓደኛሽ እንደዚህ ቆንጆ እንዴ! ወይኔ ሲያምሩ ሁለቱም። ዋው ዝናብ ሆነብን አይደለም? ነይ ቶሎ በይ። አንቺ እቺ ልጅ እንደዚህ ናት እንዴ? በቃ ሰው እየጠበቀችኝ ነው። ዝናብም ደግሞ እየደበደበኝ ነው። በቃ ቻው። እሺ ኧረ እንኳንም ቀረችብኝ። አይ አይደለ አይቶ ብቻ የተመኙት ነገር መጨረሻው እንደዚህ ነው እንዴ? አንቺ ዚዙ ምን ሆነሽ ነው እንደዚህ ሆንሽው? እንዴት ናት ካራክተሪ? ተመቸች? እንደዚህ ጎበዝ መሆንሽን አላውቅም ነበር። ለማንኛውም በጣም አመሰግናለሁ። በኋላ አንቺ ብቻ ነው እንግዲህ ነይ ዝናቡ። ኧረ በደንብ ከሊልኝ እንጂ። ኧረ አንቺ ዛሬ ግን እኮ ፈተና ሊፈትን ይችላል። በገበያ ይሻልሽ። እባክሽ ባለፈው ሳምንት አይደል እንደ ፈተናና ይፈተና ወይ አልነገርሽው? ቆይ እስከ መቼ ድረስ ነው የምትመላለሽ? አይ ዛሬ እንኳን ምለውን ተለማምጫለሁ። አታስብሽ ነገር ወይ ከሷ አልሆንሽ ወይ ከትምህርትሽ አልሆንሽ። በይ በቃ እኔ አሁን ልሂድ። እሺ ቻው። በቃ እኔ እደውልልሻለሁ። እሺ ዛሬ አረፈርኩ አይደለ? በይ አሁን እንቺ ወደ ስራሽ ግቢ። ፍቅልኛ የኔ ብራ የኔ መብራት ወይኔት
ሄሎ ሄሎ ወይኔ ሀና ዛሬ በቃ ማንነት ይለያቅ ነው። ስልኩን ሳንቀያየር ነው የመጣሁት። አንቺ ማንነቴ ምናምን ያለሽ እንደዚህ ጉር ተፈጥሮልሻል። በጣም ትልቅ ነገር ነው የተፈጠረው። ወይ ሰዓቱን ገደለችው። ወንድምሽ እዚህ መጥቶ እየጠበቀሽ ነው። ወይኔ ሀና መጥቶ እኮ አያውቅም። ማን ነግሮት ነው? በእናትሽ በቃ ዳድልኮት ነው ማለት ነው። እኔ አላውቅም። ደግሞ ርቆታ ነው አይደል ያለሽ? ለትምህርት ቤትማ በጣም ይርቃል። ወይኔ ጉዴ የት ልግባ? ከሁለቱም አጥንዳኩኝ ደግሞ ነግረሻል አይደል? እሺ ምን ብዬ ነው የምጀምረው? አፈቅርሃለሁ አንተን ለማግኘት ነው እንጂ እዚህ የምሰራው እኔ ሀብታም ልጅ ነኝ ተብሎ ይወራል እንዴ? አይወራም እኮ እንደዚህ። ሳላሰግር የልቤን ፍቅር ካይኖችሽ ጽዋ ለምን እስከዛሬ አልነገርሽኝ? ካየው ቀን ጀምሮ ራሴን ትቼ አንተን ማስከታተልክ ነበር። ይገባኛል፣ ግን ደግሞ ቀድመሽ ብትነግሪኝ ጥሩ ነበር። ምን ሆነሽ ነው? ወይኔ ጉዴ ፈላ። ወንድሜ ትምህርት ቤት ውስጥ እየፈለገኝ ነው። ምን እንደማደርግ አላውቅም። ደግሞ በጣም ሩቅ ቦታ ነው ያለው። ተረጋጊ። እስከዛ 1 ደቂቃ ስጪ። አንቺ ሄደሽ ልብስሽን ቀይሪ። አሁን የጠራሁልሽ መኪና በብርሃን ፍጥነት ይደርሳል። ሰሚ፣ ከዚህ በኋላ እኔ ባልኖር እንኳን ያንጎ አፕሊኬሽንን አውርደሽ ተጠቀሚ። ለማንኛውም ያውና መኪናው ለሌላ ጊዜሽ እንደዚህ ጊዜሽን ቆጥቢ። ቻው። የኔ ንግስት የሷ ሆነ ስፍራ እምነቴንም እንዴ ማን ነው እንደዚህ የሚያንኳኳው? ቆይ እስቲ መጣው። ማን ነው? ቆይ ማን ነው? ዞር በይልኝ እባክሽ። አንቺ ምን ሆነሽ ነው? ምን ሆነሽ ነው? ተይኝ እባክሽ ወደዛ ሂድ። ዛሬም ተጣላ እንዳትይኝ። ከዚህ በኋላ እኔ እሱ ነገር አብቅቷል። ዝም በይ እባክሽ። በኋላ ሲደውለን የምታነሺው ነገር እኔ መቼም አላደርገውም። እሺ አይደል? ደወለ እንዳታነሹ። እንዴ ዝም በሉ እሺ። ሄሎ ስሚ፣ የኔና አንቺ ነገር ከዚህ በኋላ ቁጥር መልሰሽ ወይኔ ሀና ተረጋጊ በቃ አይዞሽ እሺ። ኧረ ተይው በእናትሽ ደግሞ ይሄ እኔ እኮ ከሱ ጋር መሆን ብቻ ስለሚያስደስተኝ ነው እንጂ። ኦኬ ደስተኛ መሆን ብቻ ነው የምፈልገው አይደል? ስንት ደስተኛ የሚያደርግ ነገር። የደስታ መሰረቱ እግዚአብሔር ነው። ማንም ሰው ደስታን ከዓለም አይጠብቅም። ቀጣዩን የአባቶቻችንን መልእክት እናዳምጥ። ቅዱስ ጊዮርጊስ ያለ አረ ቅዱስ ጊዮርጊስ ያለ አረ ቅዱስ ጊዮርጊስ ያለ ሸራ ኦርቶዶክሳውያን አረ ባካችሁን የሚያስያዝ ቢወጥቻ ይቼ ሌላ ቤተክርስቲያን ወኛ ባይ ነው የምንቀድሰው። ተመልከቱ እንደው በጣም ነው ያዘንኩት። ዘመዶቼ ደግሞ ደካማ ናቸው የምታዩት። እንግዲህ አባቶቻችን እንደው ተሰርቶ ነው እያሉ እያለቀሱ እያየሁ በጣም አዘንኩኝ። አረ በቅዱስ ጊዮርጊስ ስም አሰሩልን ኦርቶዶክሳዊ። በዚህ ጾመ ፍልሰታ አስራት በኩራታችንን በማውጣት የአባቶቻችንን እንባ እናብስ። የገዳሙን አካውንት ከስር እናስቀምጥላችኋለን። ልክ እንደፈለግሽው ሀብታም እኮ ነው የመሰልሽው እኮ። ምንም አላስታውቅም አይደል? እኔ ግን ከዚህ ፈተና ብትወጪ ደስ ይለኛል። ግድ የለሽም ሁሉንም ነገር ዛሬ ንገሪው። ሁሉንም ነገር ስትይ መኪና አለኝ ያልኩት? አዎ እውነት አይሻልም? ጀመር የሁሉ ውሸት ምን ያደርጋል? እውነቷን እኮ ነው። ምን አልሽ? እኔ ምን አልኩኝ? ምንም አላልኩም እኮ። ዛሬ ሁኔታሽ ልክ አይደለም። የሆንሽው ነገር አለ እንዴ? አይ እኔ እንኳን ምንም አልሆንኩም፣ ግን እኮ የሆነ ነገር ሁሉ ጊዜ ዳጊቷ ብራዘር በጣም ነው የምትመችኝ። አድናቂሽ ነኝ። ይዞ ጀምረሽ ነበር እኮ። እሺ ወንድሜ እግዚአብሔር ያክብርልኝ። እሺ አመሰግናለሁ ብራዘር። ሶሪ ምን እያልሽ ነበር? አይ እኔ እንኳን ምንም አላልኩኝ። የሆነች ጓደኛዬ ብታይ ባሏናሽ ተማይሆን ጻው ውስጥ ገባ። ወይ በእናትሽ እንዴ ምን ነው? ዚዙ ውሸት በጣም ነው የምጠላው። በምድር ላይ ደግሞ እንደ ውሸት የሚያስጠላ ነገር አለ? አንተም እንደኔ ውሸት አትወድም ማለት ነው? በጣም ሶሪ። አንዴ ሰላም ዳግም፣ እንግዶቹ እየጠበቁ ነው። ኦ ታይሙን አላየሁትም ነበር በእናትህ። እሺ አሁን መጣሁ። ልትሄድ ነው እንዴ? አዎ የኔ ቆንጆ፣ የት ነው ፓርክ ያደረግሽው መኪናሽን? እስከዛ ቢያንስ ላድርስሽ ዚዙ። አይ ችግር የለውም፣ አታድርሰኝ። ቦታው ደስ ስለሚል ትንሽ ቆይቼ እሄዳለሁ። ኦኬ ነው እንዴ? በቃ የኔ ቆንጆ እኔ ልሂድ። እሺ ቻው፣ እንገናኛለን። እሺ ቻው። ወይኔ ውርደት። ሄሎ እሺ እባክሽ እንዴት ሆንሽ? ነገርሽው ወይ? መንገር እንኳን ልነግረው ይቅርና ወደ ቤት እንኳን ሳይሸኘኝ ሄደው። አሁን ትንሽ ብር ነው ያዝኩት። በምን ልሄድ ነው እንዴ? ለምን በያንጓ አትሄጂም? በመጀመሪያው 6 ጉዞዎች ላይ እኮ የ20% ዲስካውንት አለው። እሺ ቴንኪው በጣም። እሺ ከጉር ነው ቆይ አትዝጊው። ይሄ ተግባራዊ የሚሆነው አፕሊኬሽኑን ነው ልትጠቀሚ ብቻ ነው።
ሰው የለኝም ወይ ሃንዬ ዝም በቃ ከሳቴ ዝንፋቲማ ታውቂያለሽ ሃንዬ ዳግም ነው የሰራሁትን ካልሆነ አይበላም አይደለ እኔ ምልሽ የዛን ያለ ቆን ጉዳይ እንዴት አደረግሽ እባክሽ ምንም አዲስ ነገር የለም ከዛሬ ነገ ነግረዋለሁ እያልኩኝ ይኸው እዚህ ላይ ደርሰናል በኋላ አይንሽ እያየ ትዳርሽን እንዳታጭ እኔ ነግሬሻለሁ አሁን ብነግሩ ይሻልሻል ከነሽ ሃንዬ በቃ አንቺም እንዳይረፍድብሽ እሺ ደህና ዋይ እሺ ቻው ዚዙዬ ባለቤት መጣች ታውቂላ አለቄ የኔ ነገር እኮ ይሆንላት የሰው መመሳሰል አንድ አይነት ናቸው ታውቃለህ አለቃ ሚስቴን ባያት ቁጥር የእህትህን ሞት እያሰብክ አትዘክ ልክ ነህ እኮ ዳግም እንደው ሳስበው ስለሚገርመኝ ነው ሃይ ዳግዬ እንዴት ዋላችሁ ሃይ የኔ ፍቅር ማን አስተናጋጅ እሺ መጣ የኢንሳን እያንጠለጠሉ መምጣት ተመችቶሻል እባክሽ እባክህን ተወኝ እኔ ከሱ ጋር ባለኝ ህይወት ደስተኛ ነኝ የምን ምስኪን መሆን ነው ልቀይርሽ እኮ ነው ያልኩሽ እንደዚህ ሆነ የምትኖር መስሎኝ አይደለ ክፉ ሰዎች እኮ አይቀርም አንድ ቀን ይደርሱን ያገኛሉ ታውቂያለሽ አንዳንዴ ደህና ጥቅስ መንታ ነው ይመስሉኝ ዛሬ ደግሞ አምሮብሻል እስኪ ሙያሽ ልቅመሰው ፈውስ ያሃሩ ዚዙ ምንድነው የምሰማው ዳግዬ አትፍሪ እንጂ ንገሪው ዚዙ እህቴን ምንም አትመስል እንዲህ ምሳ እያያዘች ከምታንገላታት ለምን አትደርልኝም ምን አልክ አንተ ቆሻሻ ምን ልትሆን ነው ሰማኛለህ እጅ ቢያጥር ልብ ያኖራል እሺ ደግመ ሚስቴ እንዳትመኛት ቆሻሻ ነይ አንቺ ኦይ በስንት መከራ ያገኘነው ስራ ስለሆነ እኮ ምን በላለን አንቺ የመጣ ነገር ከሆነ ለምን መርዝ አልበላም ነይ አሁን እንውጣ ባንቺማ ቀልድ የለም